አደይ የተለየ ሴት ናት። ልቤ በሷ ፍቅር የሚያደርገውን ነገር አጥቷል። አደይን በጣም አፍቅሬያታለሁ። ማለት ምን ማለት ነው? አደይን የራሴ ለማድረግ የማልከፍለው መስዋዕትነት የለም። አደይ የኔ ሴት ናት። ምን እያደረክ ነው ዴቭ? ያማል ምን ነገር ነው የምታወራው? ባርኮቴ ታውቋል። እየተቆጣኝ እኮ እኔም እኮ ወዳታለሁ። ምን ነው አምላኬ፣ ያቺ እንደዛ አድርጋ ብዙ እንዳልተጎዳው አሁን ደግሞ በአደይ ልጠገነኝ ነው ብዬ አመስገኘ ሳልጨርስ ከኔን ትወስዳት ነው? ለነገሩ መጀመሪያስ እህትህ ትሁን ብለህ እንጂ የፈቀድከው መቼ ሚስቴ ትሁን ስልህ መቼ አንደበቴን ከፍተህ አናገርከኝ? እሺ አሁን ምን ልበል? እኔም ወዳታለሁ ልበል? ባርኮቴ ምን ነው ዝም አልክ? ችግር አለው እንዴ? አረ ምንም ችግር የለም። እንዲሁ ነው። እና እንዴት ነው? አንተም ትክክል እንዳልሆንኩ ልትነግረኝ ነው? አረ ቆይ አደይ ነገር ሰምታለች እንዴ? አዎ እሱንማ ነግሬያታለሁ እኮ። ምን አለች? እሷ ምንም ፍላጎት የላትም። እኔ ግን ራሴ መሆን ከብዶኛል። በየቀኑ እየባሰብኝ ነው። እሷ ፍላጎት ከሌላት እኮ እኔም እድል አለኝ ማለት ነው አይደል እንዴ? ባርኮቴ ምን ነው በሀሳብ ትሄዳለህ? ስሜቴን አጋባውብህ እንዴ? ምን አለ እኔም እንዳንተ ተናግሬያት በተገላገልኩ። ይኸውልህ ባርኮት፣ እኔ ብቻዬን የምችል አይመስለኝም። ያንተ እገዛ ያስፈልገኛል። እኔ ደግሞ በምን መልኩ ነው ልረዳህ የምችለው? አላውቅም ባርኮቴ፣ ብቻ አደይ ከኔ ጋር እንድትሆን ነው ፍላጎቴ። ለዚህ ደግሞ አንተ ከጎን የሆነ እንድታግዘኝ እፈልጋለሁ። አይ እኔም እኮ ባገዘ ደስ ይለኛል። ግን ያው አደይ ካልፈለገች የሚሆን ነገር አይመስለኝም። ይሆናል ባርኮቴ፣ አይሆንም አትበለኝ። ብቻ አንተ አግዘኝ እንጂ እንደዚህ እንኳን ሞራሌን አትጉዳው። ባርኮቴ ቆይ አንቺ እዚህ ክፍል ውስጥ ስትገቢ ሳታንኳኪ እንዳትገቢ ያልኩሽ አይደል? ምን አንቺ ግን ምንድነው እንዳሩቢት ሁሉ የሚያነጫንጭሽ? ምን ነው ስላማረብኝ ቀንተሽ ነው? የጣውታ ማስቀመጫ መስለሻል። ዋት ምንድነው እሱ? የት ልትሄጂ ነው? ኤላዬ ጋር ልሄድ። አንቺና ዴቭ ከአደይ ጋር ሲልከሰከስ አላያችሁትም ነበር? ኤላዬ ልክስክስ አይደለም፣ እሷ ነች ባለጌ ሴት ስለሆነች አሳሳተችው። በቃ እኔ ደግሞ ይቅርታ አደርግለታለሁ። የራስሽ ጉዳይ። የትም ሲልከሰከስ አይተሽው አሁንም ኤላ ትያለሽ? ይልቅ አደይን ከዚህ ቤት እንዴት አድርገሽ ማስወጣት እንዳለብሽ አቅጂ። እሱ እንግዲህ ስመለስ አስብበታለሁ። እንደፈለግሽ። ዛሬማ ግድ ነው። ዛሬማ እና ደግሞ ትሰሚኛለሽ፣ ከኤላ ጋር ቆንጆ ጊዜ ብቻችን ማሳለፍ ስለምንፈልግ አደይን ደግሞ እንዳልኪያት። እሺ ሰምተሽኛል? እንግዲህ ብቻችንን ቆንጆ ጊዜ ማሳለፍ እንፈልጋለን። አሁን ሂጂና ስትመለሽ እያለቀሽ ትመጫለሽ።